መኪና ወይም ቤት ለመግዛት ቢዝነሳችሁን ለማስፋፋት ወይም ለመጀመር ብድር ለመበደር አስባችኋል እንበል። ነገር ግን ብድር የምትወስዱባቸውን ተቋማት ምን ያህል ታውቋቸዋላችሁ? በተለይ እነዚህ የብድርና ቁጠባ ህብረት ስራ ማህበራት የሚባሉት ሳኮ የሚባሉት ምን ያህል ታውቋታላችሁ? ማን ነው የሚያስተዳድራቸው? ማን ነው የሚመራቸው? ማን ያቋቋማቸው? ከብድርና ቁጠባ ተቋማት ከሚባሉት ጋር ልዩነታቸው ምንድን ነው የሚለውን ነገር ዛሬ አንደርስታንዲንግ እንዲኖራችሁ አንዳንድ ነገር እንድል ፍቃዱ ይሁንልኝ። የህብረት ስራ ማህበራት የሚባሉትና የብድር ቁጠባ ተቋማት የሚባሉት አመሰራረታቸው የሚያስተዳድራቸውና የሚቆጣጠራቸው አካል ጭምር የተለያዩ አካላት ናቸው። ከብድርና ቁጠባ ተቋማትን ጀምርና ወደ ማህበራቱ እንሄዳለን። እንግዲህ የብድርና ቁጠባ ህብረት ስራ የብድርና ቁጠባ ተቋማት የሚባሉት የሚያቋቁማቸውና የሚቆጣጠራቸው ብሔራዊ ባንክ ነው። ለምሳሌ ያህል አሁን ወደ ባንክነት ያደጉት የቀድሞ የአማራ ብድርና ቁጠባ ተቋም አብቁታ የሚባለው፣ የኦሮሚያ ብድርና ቁጠባ ተቋም ዋልቆ የሚባለው፣ ደደቢት ማይክሮ ፋይናንስ አሁን እሱ እንኳን የት እንዳለ አላቅም፣ የሸበሌ ማይክሮ ፋይናንስ፣ የኦሞ ማይክሮ ፋይናንስ፣ የድሬዳዋ የአዲስ ብድርና ቁጠባ ተቋም አሁን ወደ ስኬት ባንክ የተቀየሩት ሁሉም አድገው አሁን ወደ ባንክነት ተቀይረዋል ከደደቢት በስተቀር። እነዚህ ተቋማት እንዴት ነበር የሚያበድሩት? ዓላማቸው ምንድን ነው ብለን እንትን እነዚህ ብድርና ቁጠባ ተቋማት ንብረትነታቸው የክልል መንግስታት ናቸው። ቅድም እንደነገርኳችሁ የሚያቋቁማቸውም ብሔራዊ ባንክ ነው። በብሔራዊ ባንክ ሕግና ደንብ መመሪያ መሰረት የመመራት ግዴታ ይጣልባቸዋል። እንግዲህ እነዚህ ሁለት አይነት የብድርና ቁጠባ አይነት ሲኖራቸው አርበን ኤንድ ሩራል የሚባሉ የብድር አይነቶች አሉ። የሩራል የገጠሩን እንጀምር። የገጠሩ ኮላተራል አይደለም። በጊዜው ብድር የሚሰጠው እንዴት ነው የሚሰጠው? ሰው ነው ለሰው ዋስ የሚሆነው። አንድ አካባቢ የሚኖሩ ሰዎች ከ6 እስከ 12 ድረስ